4. የመቅረብና የመራቅ ተለዋዋጭነት ያለመኖር ጥበብ። ማግኘት የማንችለውን ሊኖረን የማይችለውን ነገር ምን ያህል እንደምንመኝ አስተውለሽ ታውቂያለሽ? ይህ ዓለም አቀፍ እውነታ ነው። እጥረት ዋጋን ይፈጥራል። በመስህብ ዓለም ውስጥ ይህ መርህ አንድን ሰው የእውነት የማይረሳ የሚያደርገው መሰረት ነው። ከፍተኛ ዋጋ ያላቸው ሴቶች ይህንም በደመ ነፍስ ይረዳሉ። መገኘታቸው ትልቅ ኃይል እንዳለው ሁሉ አለመገኘታቸውም ያን ያህል ተጽዕኖና ኃይል እንዳለው ያውቃሉ። ስለ ሰዎች ግንኙነት ተጻራሪ የሆነ ሀሳብ ይሄ ነው። አብዛኛውን ጊዜ አንድ ሰው በማይኖርበት ጊዜ ዋጋ እንሰጠዋለን። በእነዚያ የዝምታ ቅጽበቶች በግንኙነት መካከል ባሉ ክፍተቶች ውስጥ ነው ናፍቆት የሚወለደው። የመቅረብና የመራቅ ተለዋዋጭነት አንዳንድ ጊዜ በስሜታዊነት የሚገኝ መሆንና በሌላ ጊዜ ሆን ብሎ ወደኋላ መለስ ማለት አንድ ወንድ ስለ አንቺ እንዲያስብ እንዲናፍቅሽና መገኘትሽን እንዲመኝ ከሚያደርጉ ውጤታማ መንገዶች አንዱ ነው። ነገር ግን ግልጽ እናድርገው፣ ይህ ጨዋታዎችን ስለመጫወት ወይም ስሜቶችን ስለማታለል አይደለም። የመቅረብና የመራቅ ተለዋዋጭነት ነገሮችን አስደሳችና ሕያው የሚያደርግ መግባባትና ግንኙነትን ስለመፍጠር ነው። ከመጠን በላይ መቅረብ በጣም የሚጫን የሚያስጨንቅ እንድትመስል ሊያደርግሽ ይችላል። እንዲሁም ከመጠን በላይ መራቅ ፍላጎት የሌለሽ እንድትመስል ሊያደርግሽ ይችላል። ውጤቱ ያለው በሚዛናዊነት ውስጥ ነው። ይህ የሚጀምረው አብራችሁ ስትሆኑ በምትታይበት መንገድ ነው። በምትገኝ ጊዜ ሙሉ በሙሉ በንቃት ተገኝ፣ ትኩረትሽን ስጩ፣ ከእሱ ጋር በጥልቅ ተሳተፊ እና ሙቀትሽ ጎልቶ እንዲወጣ ፍቀጂ። በእነዚህ ጊዜያት ከተለያያችሁ ከረጅም ጊዜ በኋላ አብሮት የሚቆየውን የሚሸከመውን ስሜታዊ ከፍታ እየፈጠርሽ ነው። ይህ የአንቺን ኃይልና ማንነት ሙሉ በሙሉ እንዲመለከት የምትፈቅጅበት የመቅረብ ጊዜ ነው። ነገር ግን ሚስጥሩ ይሄ ነው። ከዚያ ከፍታ በኋላ ወደ ኋላ ትመለሻለሽ፣ ክፍተት ትፈጥሪያለሽ። ይሄ መራቅ ነው። በቴክስት በስልክ ጥሪ ወይም እንደገና ለመገናኘት በማቀድ እሱን ከማጨናነቅ ይልቅ እንዲናፍቅሽ ትፈቅጃለሽ። ግንኙነቱን በጥልቅ እንዲመለከት፣ ንግግራችሁን ደጋግሞ በአእምሮ እንዲያስብና በቀጣይ መቼ እንደሚያገኝሽ እንዲገረም እድል ትሰጪዋለሽ። ለምንድን ነው ይህ በጣም ውጤታማ የሆነው? ምክንያቱም የመጠባበቅን የመጓጓትን ወይም ተስፋ የማድረግን ስለነበን ይነካል። አንድ ነገር ሁልጊዜ ሲገኝ ስሜት ሳቢነቱን ወይም ማራኪነቱን ያጣል። ወደ ኋላ በመመለስ እጥረትን ትፈጥራለሽ። ይህም የመገኘትሽን ዋጋ ይጨምራል። ከፍተኛ ዋጋ ያላቸው ሴቶች ወደ ራሳቸው ዓለም ለመመለስ አይፈሩም። ምክንያቱም ዋጋቸው ከቋሚ ማረጋገጫ ማግኘት ጋር የተገናኘ እንዳልሆነ ያውቃሉ። ይህንም በተግባር ላይ ነው። ከእሱ ጋር ትርጉም ያለው በሳቅና በማይከድ የመፈላለግ ስሜት መለወጥ የተሞላ አስገራሚ ንግግር እንዳረግሽ አስቢ። በሚቀጥለው ቀን ትናንትና በጣም አሪፍ ጊዜ ነበር ያሳለፍኩት የሚል ቴክስት ለእሱ ከመላክ ይልቅ ትጠብቂያለሽ። እሱ ወደ አንቺ እንዲደርስ ትፈቅጃለሽ። እሱ ያንን ካላደረገ ምንም ማለት አይደለም። ዋጋሽ በእሱ ምላሽ አይቀንስም። መሰረት ያለው የተረጋጋና በራስ እርግጠኛ በመሆን ይበልጥ ማራኪ የሚያደርጉሽን ችሎታዎች ይዘሽ ትቆያለሽ። ይህ ግልጽ በሆነ መንገድ በቀላሉ ያለመገኘት ጨዋታን ትጫወቻለሽ ማለት አይደለም። ይህ እሱን ችላ ስለማለት ወይም ገለልተኛ ስለመሆን አይደለም። በምትኩ ነፃነትሽን ወይም ጥገኛ አለመሆንሽን ስለመጠበቅና ራስሽን ከመጠን በላይ ስላለመስጠት ነው። ለምሳሌ በምሽት ቴክስት ቢልክልሽ ወዲያውኑ ምላሽ መስጠት አይጠበቅብሽም። ጥቂት ሰዓታትን ወይም እስከሚቀጥለው ቀን ድረስ እንኳን ጊዜ መውሰድ የራስሽ የተሟላ ሕይወት እንዳለሽ ይጠቁማል። ይህ አታላይ ስለመሆን ሳይሆን ትክክለኛ ስለመሆን ነው። አሁን ብዙ ሴቶች የመቅረብና የመራቅን ተለዋዋጭነት በመተግበር ጊዜ ስለሚያሳስባቸው ጉዳይ እናንሳ። በመራቅ ወይም ወደኋላ በማለት ወቅት እሱ ፍላጎትን ቢያጣስ? ይህ ትክክለኛ ጥያቄ ነው። ነገር ግን እውነቱ ይህ ነው። አንቺ ያለማቋረጥ ስለማትገኝ ብቻ እሱ ፍላጎቱን ካጣ መጀመሪያውንም እሱ የእውነት ኢንቨስት በፍጹም አላደረገም። ለአንቺ ዋጋ የሚሰጥ ወንድ የቅርበትና የርቀትን ሚዛን ያደንቃል። በእውነቱ የመራቁ ደረጃ ብዙውን ጊዜ እሱን መሳብና መማረክ ያጠነክራል። ምክንያቱም በአንቺ መገኘት ምን ያህል እንደሚደሰት እንዲረዳና እንዲገነዘብ ቦታ ይሰጠዋል። አለመኖር እንዲሁ ሚስጥራዊ ስሜትን ይፈጥራል። በሕይወቱ ውስጥ ያለማቋረጥ በማትገኝበት ጊዜ ስለ አንቺ መጋረም ይጀምራል። ምን እያደረገች ነው? ከማን ጋር ናት? በአእምሮ ውስጥ ያለው ምንድን ነው? ይሄ ጉጉት ኃይለኛ ነው። ሀሳቡን በአንቺ ላይ ያደርገዋል እና የናፍቆትን ስሜት ይገነባል። ይህ በውስጥ ሕሊና ውስጥ ዘር ከመዝራትና እንዲያድግ ከመፍቀድ ጋር እኩል ነው። ሌላኛው የመቅረብና የመራቅ ተለዋዋጭነት አካል መቼ እንደገና መሳተፍ እንዳለብሽ ማወቅ ነው። ትክክለኛው ጊዜ ሁሉም ነገር ነው። ለረጅም ጊዜ ወደ ኋላ ካልሽ ግንኙነቱ ሊደበዝዝ ይችላል። ነገር ግን በትክክለኛው ጊዜ ከተመለሽ ብልጭታውን በበለጠ ኃይልና ጥንካሬ ታቀጣጥዋለሽ። ለምሳሌ ካለመገኘትሽ ጥቂት ቀናት በኋላ ከመጨረሻው ንግግራችሁ የተወሰነ ነገር የሚጠቅስ ሀሳብ የሆነ መልእክት ልትልኪ ትችያለሽ። ይህ እያዳመጥሽ እንደነበረ ያሳያል እና መመለስሽን የታሰበበት ሆኖ እንዲሰማ የሚያደርገውን የግል ንክኪ ይጨምራል። ለዚህ አቀራረብ ውበቱ ስሜትሽና ድርጊቶችሽ እንድትቆጣጠር ያስችልሻል። እሱ እንዲያሳድድሽ ወይም ግንኙነትን ለማስገደድ እየሞከርሽ አይደለም። በምትኩ መስህብ በተፈጥሮ የሚያድግበትን ቦታ እየፈጠርሽ ነው። ይህ የቁጥጥርና የስሜታዊ ሚዛንን ኃይል በመጠቀም ሌሎችን ወደ አንቺ የመሳብ ኃይለኛ የስነ-ልቦና ይዘት ነው። በተጨማሪም የመቅረብና የመራቅ ተለዋዋጭነት በግንኙነት የመጀመሪያዎቹ ደረጃዎች ላይ ብቻ ለመሆኑን ማስታወስ አስፈላጊ ነው። በረጅም ጊዜ ግንኙነቶች ውስጥም እንኳን የመገኘትና ያለመኖር ሚዛንን መጠበቅ ነገሮችን ትኩስና አስደሳች ያደርጋቸዋል። ተለያይታችሁ ጊዜ ስታሳልፉ እርስ በርሳችሁ በግል ለማደግ ቦታ እየተሰጣጣችሁ ብቻ ሳይሆን ዓላማ ያለው አመቺ ሁኔታ እየፈጠራችሁ።
ስለዚህ በሚቀጥለው ጊዜ እሱ ጋር ለመድረስ እየፈለግሽ ራስሽን ስታገኝ ቆም በይ እና ራስሽን ጠይቂ። እኔ እንዲናፍቅ ቦታ የሰጠሁት ነው? ግንኙነታችንን እንዲያስተውል በበቂ ሁኔታ ወደ ኋላ እያልኩ ነው? ይህንን ግንኙነት እየገነባውን ቢሆን ለራሴ ህይወትና ፍላጎት ታማኝ ነኝ? የመቅረብና የመራቅን ተለዋዋጭነት በመላበስ የናፍቆትን ስሜት መፍጠር ብቻ ሳይሆን ለራሷና ለጊዜዋ ዋጋ የምትሰጥ ሴት እንደሆንሽ እያሳየሽው ነው። እና ያ ነው ከምንም ነገር በላይ የማትረሳ የሚያደርግሽ። አሁን ያለመኖርን ኃይል ተረድተሻል። ከዓላማ ጋር እንዴት እንደገና መሳተፍ መገኘት እንደምትችይ በጥልቀት እንመልከት። ይህ የሚቀጥለው መርህ ግንኙነቱን እንዴት ማደስና የበለጠ ጠንካራ ማድረግ እንደምትችይ በግልጽ ያሳይሻል። 5. በጥልቀት እንደገና መሳተፍ፣ የአሳቢነት ክትትል። እንደተመለከትነው አለመኖር አንዱ እንዲናፍቅሽ ቦታ ሊፈጠር ይችላል። ነገር ግን እንደገና መሳተፍ አስማት የሚፈጠርበት ቦታ ነው። ይህ የግንኙነት ብልጭታውን እንደገና ለመፍጠር ብቻ ሳይሆን ስሜታዊ ግንኙነትን ለማጠናከርና ያንቺን መኖር የበለጠ እንዲመኝ ለማድረግ እድል ነው። ከፍተኛ ዋጋ ያላቸው ሴቶች መድረስ ወይም መገኘት ማለት በቀላሉ ሀይ የሚል ቴክስት ስለመላክ ወይም እንዴት ነህ ብሎ ስለመጠየቅ ብቻ እንዳልሆነ ይገነዘባሉ። እያንዳንዱ መስተጋብር ዓላማና ትርጉም ያለው እንዲሆን ስለማድረግ ነው። በአሳቢነት እንደገና መሳተፍ ዝምታን ለመሙላት ብቻ እየመጣሽ እንዳልሆነ ያሳያል። በምትኩ አንድ ነገር ወደ ጠረጴዛው እያመጣሽ ቀድመሽ መገንባት የጀመርሽውን ትስስር እንደገና እያቀጣጠልሽ ነው። ያካሄድ ሁለቱንም የእሱን ስሜቱንና አስተሳሰቡን በመያዝ አንቺን በአእምሮ ውስጥ ሳቢና የማይረሳ በሆነ መንገድ ጠብቆ ያቆይሻል። ስለዚህን እንዴት ማድረግ ትችላለሽ? በትክክለኛው ጊዜ እንጀምር። ሴቶች ከሚያደርጉት በጣም ከተለመዱ ስህተቶች አንዱ እሱ ለመናፈቅ እድል ከማግኘቱ በፊት እንደገና መሳተፍና መገኘት ነው። አስታውሽ፣ አለመኖር የመጠባበቅ ጉጉትን ይፈጥራል። ያንን አለመኖር እንዲሰማው በቂ ቦታ ስጪው። ነገር ግን ግንኙነቱ ሙሉ በሙሉ እስኪደበዝዝ ድረስ ረጅም ጊዜ አትጠብቂ። የመጨረሻው መስተጋብራችሁ ካለቀ ከጥቂት ቀናት በኋላ ብዙውን ጊዜ በጣም ምርጡ መግቢያ ነው። ለእሱ ያለ ችላ የሚባል ስሜት በአንቺ መገኘት ምን ያለ ተደሰተ ለማሰብ በቂ ጊዜ ነው። በምትደርሺ ጊዜ በማጠቃለል ወይም ጥልቀት በሌለው ደረጃ የመግባባትን ወጥመድ አስወግጂ። ከፍተኛ ዋጋ ያላት ሴት አይ ምን አዲስ የሚል ነገር አትልም። አሳቢና አሳታፊ የሆነ ንግግር ትፈጥራለች። ይህንን ለማድረግ በጣም ጥሩ ከሆኑ መንገዶች አንዱ ከመጨረሻው መስተጋብራችሁ የተወሰነ ነገርን በማጣቀስ ነው። ለምሳሌ ባለፈው አስገራሚ ነጥብ ስላነሳበት ጉዳይ እየተናገርኩን እያሰብኩ ነበር። ምን በዚያ መንገድ እንድትመለከት አደረገ? ወይም ያነሳው የፕሮጀክት ሁኔታ እንዴት ሆነ? የሆነውን ለመስማት ጓጉቼ ነበር። እንዲህ አይነቱ እንደገና መሳተፍ የእውነት እያዳመጥሽ እንደነበርና የውይይታችሁን ይዘት ከፍ አድርገሽ እንደምትመለከች ያሳያል። እንዲሁም ከአንቺ ጋር ማውራት ምን ያህል ጥሩ ስሜት እንደሚሰጠው በማስታወስ የመጨረሻ መስተጋብራችሁን ስሜት መናበብ መልሶ ያመጣል። ነገር ግን እንደገና መሳተፍ ጥያቄዎችን ስለመጠየቅ ብቻ ሳይሆን ስሜታዊ ጊዜን ስለመፍጠርም ጭምር ነው። የማወቅ ጉጉትን ወይም የግንኙነት ስሜትን የሚቀሰቅስ ነገር አካፊ። ለምሳሌ ዛሬ የተናገርከውን ነገር ያስታውሰኝን አንድ ነገር አጋጥሞኝ ነበር፣ በጣም ነው ያሳቀኝ። ስለሱ መስማት ትፈልጋለህ? ወይም ስለ ልዩ ትዝታ የነገርከኝን ያንን ታሪክ ደጋግሜ እንደማስበው ታውቃለህ? ይህ የልዩ ባህሪው ጥሩ ምሳሌ ነው። እንዲህ አይነት ንግግሮች ሁለት ነገሮችን ያሳካሉ። እሱ እንደተስተዋልና ዋጋ እንዳገኘ እንዲሰማ ያደርጋሉ እና ለእሱ ንግግሩ እንዲቀጥል ምክንያት ይፈጥራሉ። ሌላኛው ኃይለኛ እንደገና መሳተፍ መሳሪያ የታሪክ አነጋገር ነው። ለመጨረሻ ጊዜ ከተነጋገራችሁበት ጊዜ ወዲህ አስደሳች ወይም ትርጉም ያለው ተሞክሮ ካጋጠመሽ እሱን ወደዚያ ቅጽበት በሚጋብዝ መንገድ አካፊው። ትናንት ምሽት ወደ አንድ ቆንጆ ሬስቶራንት ሄድኩ ከማለት ይልቅ ትናንት ምሽት ወደዚህ ያማረ ሬስቶራንት ሄጄ ነበር፣ በጣም ምቹና በጣም የሚያስደንቅ ምግብ ነበራችሁ፣ ዘና እንደምትልበት አይነት ቦታ ስሜት ይሰጣል። እንደዚህ አይነት ቦታዎችን መሞከር ትወዳለህ ልትይ ትችያለሽ። የአካሄድ አሳታፊ ነው፣ ምክንያቱም ይህ ስለ አንቺ ብቻ ሳይሆን ለእሱ እንዲገናኝና ስለ ራሱ የሆነ ነገር እንዲያካፈል እድል ይፈጥርለታል። እና ቀለል ያለ የተጫዋችነትን መግባባት ኃይል ዝቅ አድርገሽ አትመልከች። ቀልና ጨዋታ መስህብን ወይም መሳብና መማረክን የሚያጠነክሩ ስሜታዊ ከፍታዎችን ሊፈጥሩ ይችላሉ። ድምጸትሽን ቀለል ያለ ተጫዋችና አዝናኝ በማድረግ ንግግሩን አስደሳችና የማይረሳ እንዲሆን ታደርጊያለሽ። እንደገና መሳተፍ እንዲሁም አንቺን ከፍተኛ ዋጋ ያላት ሴት የሚያደርጉ ባህሪያትን በዘዴ የምታጠናክሪበት ጊዜ ነው። የራስሽ የተሟላ ሕይወት እንዳለሽ አሳየው። ምን እየሰራሽ ምን ላይ እንደነበርሽ ቢጠይቅሽ አስደሳች ወይም ትርጉም ያለው ነገር አካፊ። በጣም በምወደው ፕሮጀክት ላይ እየሰራው ነበር፣ ቢዚ እንደሆነ አድርጎኛል፣ ግን በጣም የሚክስ የሚያስደስት ነው። እንደነዚህ ያሉት መግለጫዎች ጊዜሽን እሱ እንዲሞላው በዙሪያው እየጠበቅሽ እንዳልሆነ ያሳያሉ። በምትኩ ቀድሞውንም በርካታ ወደ ተሟላ ሕይወት እየጋበዝሽው ነው። ይህም በሚያስደንቅ ሁኔታ የሚስብ ነው። በመጨረሻ የስሜት የሚዛንን ኃይል አስታውሽ። በሙቀትና በጥልቀት እንደገና መሳተፍ አስፈላጊ ቢሆንም የዛን ያህል ከመጠን በላይ ጉጓ ለመሆንም በጣም አስፈላጊ ነው። ራስን በመቆጣጠር መርሆች ላይ መመስረት መገኘትሽን ያጎላል እና በራስ ከመተማመንና ከትክክለኛነት ቦታ እንደገና ስትሳተፊ መግፋት ሲያስፈልግሽ በተፈጥሮ እሱን ወደ አንቺ ትስቢያለሽ። አሁን እናንተ ልጠይቃችሁ፣ አንድ ሰው የእውነት ሀሳቢ በሆነ መንገድ ወደ እናንተ የደረሰበት የመጣበት ጊዜ አጋጥሟችሁ ያውቃል? እንዴት እንዲሰማችሁ አደረገ? ሀሳባችሁን ከታች ባለው ኮሜንት ቦታ ላይ አካፍሉ እና ከእናንተ ጋር የሚስማማ ከሆነ ቪዲዮን ላይክ ማድረግ አትርሱ እና እነዚህን ግንዛቤዎች ለሚጠቅሙ ሰው አካፍሉ።
የእናንተ ድጋፍ በርካታ ሴቶች ዋጋቸውን እንዲላበሱና ዘላቂ ግንኙነቶች እንዲገነቡ ያግዛል። በሚቀጥለው ክፍል ሁሉንም በአንድ ላይ በማምጣት እሱ አንቺ እንዲናፍቅ ብቻ ሳይሆን የእውነት እንደማይረሳ ሰው እንዲመለከትሽ ለማረጋገጥ ይህንን ተለዋጭነት በጊዜ ሂደት እንዲጠብቁ ማቆየት እንደሚቻል እንመለከታለን። ወደ መጨረሻው የእንቆቅልሹ ክፍል እንግባ። 6. የአለመኖር ኃይል፣ ረጅም ጨዋታ መረዳት። በግንኙነቶች ውስጥ አለመኖር ብዙውን ጊዜ በተሳሳተ መንገድ ይታያል። አንዳንድ ሰዎች እንደ አደጋ ያለው እርምጃ ይመለከቱታል። እሱ ስላንቺ ቢረሳስ? ግንኙነቱ ቢቀንስስ? ከፍተኛ ዋጋ ያላቸው ሴቶች ይህንን ጠንቅቀው ያውቃሉ። አለመኖር ስለ መጥፋት ወይም ጥርጣሬ ስለ መፍጠር እንዳልሆነ ይገነዘባሉ። ለማስተዋል ለፍላጎትና ለአድናቆት እንዲያብብ ቦታ ስለ መስጠት ነው። አለመኖርን ሙዚቃውን የበለጠ የሚያስብ በዜማ መሃል ቆም የማለት አፍታ እንደሆነ አድርግሽ አስቢው። በዚያ ቆም የማለት ጊዜዎች ውስጥ ነው እሱ የአንቺ ንግግሮች ደጋግሞ የሚያስበው፣ ኃይልሽን የሚያስታውሰውና አንቺን በሕይወት ውስጥ በማግኘቱ ምን ያህል እንደሚደሰት የሚገነዘበው። አለመኖር በትክክል ጥቅም ላይ ሲውል የማታለል መሳሪያ አይደለም፣ ዋጋሽን በግልጽ እንዲመለከት ግብዣ ነው። አለመኖር ይህንን ተለዋዋጭነት እንዴት እንደሚፈጥርና በጊዜ ሂደት እያደገ እየጠነከረ የሚሄድ ግንኙነትን ለመፍጠር እንዴት እንደምትጠቀምበት እንመልከት። አለመኖር የሚሰራው የጥረትን ስነ-ልቦና መርህ ስለሚጠቀም ነው። አንድ ሰው ወይም አንድ ነገር ሁልጊዜ ሲገኝ እሱን እንደ ቀላል ነገር መውሰድ ቀላል ይሆናል። ነገር ግን ያ መገኘት ያነሰ ሲሆን የበለጠ ልዩ ስሜት ይሰጣል። ከፍተኛ ዋጋ ያላቸው ሴቶች ከመጠን በላይ መገኘት ተጽዕኖአቸው እንደሚቀንስ ያውቃሉ። አልፎ አልፎ ወደ ኋላ በመመለስ ተሳትፎን በሚያደርጉበት ጊዜ መገኘታቸው የበለጠ ክብደት እንዲኖረው ይፈቅዳሉ። ቁልፍ ያለው ባለመኖርሽ ጥራት ላይ ነው። ይህ እሱን ለመፈተን ወይም እንዲያሳድድሽ ለማድረግ ርቀትን ስለመፍጠር ሳይሆን የራስሽን ሕይወት ምኞቶችሽንና ነፃነትሽን ስለመጠበቅ ነው። ይህ ራስን ከመቀበል ጋር በጥልቀት የተያያዘ ነው። ከፍተኛ ዋጋ ያላት ሴት በራሷ ዓለም ላይ የተመሰረተች ናት። በቋሚ መስተጋብር ማረጋገጫ አትፈልግም፣ ነገር ግን በራሷ ፍላጎቶች እርካታን ታገኛለች። ይህ በራስ መተማመንና እርግጠኛነት ነው እሷን የበለጠ ማራኪና ሳቢ የሚያደርጋት። ስለዚህ አለመኖርን እንዴት በውጤታማ መንገድ መለማመድ መተግበር ትችላለሽ? ይህ ከአሳታፊ መስተጋብር በኋላ ትክክለኛውን ጊዜ በመረዳት ይጀምራል። የንግግር የፍቅር ቀጠሮ ወይም የቴክስት ልውውጥ የሚሆን ወዲያውኑ የመሳተፍን ፍላጎት ተቋቋሚ። በምትኩ አፍታው እንዲተነፍስ ፍቀጅ። ይህ ለእሱ ከአንቺ ጋር በነበረበት ጊዜ የተሰማውን ስሜት ለማዳመጥ ጊዜ ይሰጠዋል። በእነዚህ የመረጋጋት ጊዜያት ነው አድናቆት የሚወለደው። በሌለሽበት ጊዜ ውስጥ ህይወትሽን በተሟላ ሁኔታ በመምራት ላይ አተኩሪ። በትርፍ ጊዜ ማሳለፊያዎችሽ ላይ ኢንቨስት አድርጊ። ከጓደኞችሽ ጋር ጊዜ አሳልፊ እና ፍላጎቶችሽን ተከተይ። በራስሽ ህይወት ላይ ሙሉ በሙሉ እንደተሳተፍሽ ሲመለከት ይህ የበለጠ ማራኪ እንድትሆኚ ከማድረግ በተጨማሪ ጊዜና ትኩረትሽ ትልቅ ዋጋ አላቸው የሚለውን ሀሳብ ያጠናክራል። የአንቺ ዓለም አካል መሆን ዋስትና ሳይሆን ልዩ መብት መሆኑን መገንዘብ ይጀምራል። አለመኖር እንዲሁም ለጉጉትና ለፍላጎት ቦታ ይፈጥራል። የማያቋርጥ መገኘት ከሌለሽ እሱ ምን እየሰራሽ እንደሆነ፣ ከማን ጋር እንደሆንሽና በአእምሮሽ ውስጥ ስላለው ነገር ማሰብ ይጀምራል። ይህ መው ጉጉት ኃይለኛ ነው። አንቺ በማትኖሪ ጊዜም እንኳን ሀሳቦቹ በአንቺ ላይ እንዲያተኩሩ ያደርጋል። ነገር ግን አለመኖር ብቻውን በቂ አይደለም። ከርቀት በኋላ ወደ ህይወቱ መልሰሽ የምትገቢበት መንገድም እንዲሁ አስፈላጊ ነው። በምትደርሺ ጊዜ የታሰበበት አድርጊው። ለምሳሌ ሀይ እንዴት ነው ከማለት ይልቅ ትኩረት ልትሰጪ እንደነበር የሚያሳይ አሳቢ መልእክት ልትልኪ ትችላለሽ። ባለፈው ቀን የተናገርከው ነገር ትዝ ብሎ በአእምሮዬ ሳስብ ነበር፣ በእሱ ላይ ያለን አመለካከት ወድጄልሃለሁ። ወይም ዛሬ አንተ እንዳስብ ያደረገኝ የሆነ ነገር አይቼ ነበር። ያነሳው ጉዳይ ሁሉም ነገር እንዴት እየሆነ ነው? እንደዚህ አይነት መልእክቶች ትርጉም ያለውና አሳቢ እንደሆነ በሚሰማው መንገድ መገኘትሽን ያስታውሱታል። ቢዚ ብትሆኚ፣ ስራ ቢበዛብሽም እንኳን አሁንም እሱ እንዳሰብሽው ያሳያሉ እና ያ ስሜት በጭራሽ የማይረሳው ነው። ሌላው አስፈላጊ ያለመኖር ገጽታ መቼ ወደ ኋላ መመለስ እንዳለብሽ ማወቅ ነው። ከፍተኛ ዋጋ ያላቸው ሴቶች በአንድ ሰው ህይወት ውስጥ ያላቸውን አቀባበል ከልክ በላይ ያቆዩ። ግንኙነቱን ትኩስና አስደሳች የሚያደርግ ሪትም በመፍጠር መቼ እንደገና መሳተፍና መቼ ወደ ኋላ መመለስ እንዳለባቸው ያውቃሉ። ቀደም ብለን እንደተነጋገርነው ይህ የመቅረብና የመራቅ ተለዋዋጭነት የአንቺ መኖርና መገኘት እሱ እንደ ተራ ነገር የሚወስደው ሳይሆን የደስታና የጉጉት ምንጭ ሆኖ እንደሚቀጥል ያረጋግጣል። ያለመኖር እንዲሁም ግንኙነቱን ለመገምገም ጊዜ ይሰጥሻል። በእነዚያ የርቀት ጊዜያት ራስሽን ጠይቂ። ለእኔ ያለመኖር እሱ እንዴት ምላሽ ይሰጣል? እኔን ይናፍቃል ወይስ ግድ የለሽ ነው? እንደገና ስንገናኝ ትልቅ ዋጋና አድናቆት እንዳገኘው ይሰማኛል? ይህ ግንኙነት የእውነት ከምፈልገው ነገር ጋር የሚገጥምና የሚስማማ ነው? እነዚህ ጥያቄዎች ወሳኝ ናቸው። ምክንያቱም ጊዜሽና ጉልበትሽን ግማሽ መንገድ ላይ ሊያገኝሽ በማይፈልግ ሰው ላይ አለማፍሰስሽን እንድታረጋግጭ ያስችልሻል። ማስታወሽ፣ አለመኖር እሱ እንዲናፍቅሽ ስለማድረግ ብቻ ሳይሆን ለራስሽ ለማስተዋልና ለማደግ ቦታ ስለመስጠትን ጭምር ነው። በትክክል ሲደረግ አለመኖር ርቀትን አይፈጥርም፣ ግንኙነትን ያጠናክራል። ሁለታችሁም የአንዳችሁን ዋጋ በግልጽ እንድታዩና የምትገነቡትን ግንኙነት እንድታደንቁ ያስችላችኋል። ይሄ ፍቅርና መስህብ ሁልጊዜ ስለመገኘት አለመሆናቸውን የሚያስታውስ ነው። ሁለታችሁ ለእርስ በርሳችሁ መገኘት እንድትፈልጉ ስለሚያደርጓችሁ ጊዜያት ናቸው። ያለመኖርን ኃይል በመላበስ እንዲናፍቅሽ ማድረግ ብቻ ሳይሆን ከአንቺ ጋርና ከአንቺ ውጭ ህይወት ምን እንደምትመስል ምን አይነት ስሜት እንዳላት እያሳይሹ ነው እና ያ ንጽጽር ነው እሱን የበለጠ በመፈለግ ሁልጊዜ እንዲመለስ የሚያደርገው።
ይህንን ጉዞ ስናጠቃልል አስታውሽ፣ ከፍ ያለ ዋጋ ያላት ሴት መሆን የሌላውን ሰው ስሜት ለመቆጣጠር ስለመሞከር ሰው ያንቺን ዋጋ ስለማወቅ በእውነተኛነት ስለመታየትና ትርጉም ያለው ሚዛናዊና በጋራ መከባበር ላይ የተመሰረተ ግንኙነትን ስለመፍጠር ነው። የተመለከትናቸው መሳሪያዎች ሁሉ ለመረሳት የማይቻል መገኘትን ለመፍጠር በአንድ ላይ ይሰራሉ። አሁን እነዚህን ግንዛቤዎች ወስደሽ በራስሽ ህይወት ላይ ተግባራዊ ለማድረግ ተራው ያንቺ ነው። በንግግርሽ፣ በድርጊቶችሽና በተሳትፎች ላይ የምታደርጊው ትንሽ ለውጥ እንዴት ወንዶች እንደሚመለከትሽና ለራስሽ ያለሽን አመለካከት ምን ያህል እንደሚለውጥ ስትመለከቺ በእጅጉ ትገረሚያለሽ። እያንዳንዱ የተወያየንበት እርምጃ ትርጉም ያለው ዘላቂ ግንኙነቶችን ለመፍጠር እየተነደፉ ናቸው። እነዚህ መሳሪያዎች ወንዶችን ለመሳብ ብቻ ሳይሆን በህይወትሽ ውስጥ ከሁሉም ሰው ጋር ያለሽን ግንኙነትን ለማሳደግም ጭምር ነው። ነገር ግን የዚህን ሂደት እጅግ በጣም አስፈላጊ ክፍል አንቺን መርሳት የለብንም። ከፍ ያለ ዋጋ ያላት ሴት መሆን መጀመሪያ ለራስሽ ዋጋ በመስጠት ይጀምራል። የእኛ ስሜታዊ ሚዛን፣ ለራሳችን ያለን ግምትና ክብር፣ በራስ መተማመንና ውስጣዊ ሰላም ከውጫዊ ምንጮች ሳይሆን ከውስጣችን ይመጣሉ። ይህንን የእውነት ስትላበሽ ለትክክለኛዎቹ ሰዎች እጅግ ሳቢ የሚያደርግሽን በራስ የመተማመንና የእርግጠኛነት ስሜት ታንጸባርቂያለሽ። ምርጡ ክፍል መቸኮል አያስፈልግሽ። ግንኙነቶች የፍጥነት ውድድር አይደሉም። ቀስ በቀስ የሚያምሩ የሚገለጡ ናቸው። እንዴት እንደምትናገሪ፣ እንደምትተገብሪና እንደምትታይ አሳቢ በመሆን እውነተኛ ዘላቂ ለሆነ ነገር መሰረት እየገነባሽ ነው። እና ከወንዶች ጋር ያለሽን መስተጋብር በእውነተኛነት በአክብሮትና በራስ በመተማመን መነጽር ስትቃኝ ስለ መረሳት በጭራሽ አታስቢ። ስለዚህ ከየት ትጀምሪያለሽ? በንግግሮችሽ ላይ ሚስጥራዊነትን በማካተት ወይስ ዘላቂ ስሜትን የሚፈጥር ስሜታዊ ጊዜን በመፍጠር? ከየትኛውም ለመጀመር ብትመርጪ ይህ ፍጹም ስለመሆን ሳይሆን ስለ ሂደት፣ ስለ እድገት እንደሆነ አስተውሽ። እያንዳንዱ የራስሽን ምርጥ ማንነት ለመሆን የምትወስጂው እርምጃ የበለጠ ጥልቅ ትርጉም ያላቸውን ግንኙነቶችን ለመገንባት አንድ እርምጃ ነው። ይህንን ጉዞ አብራችሁኝ ስለተካፈላችሁ ከልብ አመሰግናለሁ። እነዚህ ግንዛቤዎች እንደሚያነሳሷችሁና ይቻላል ብላችሁ በማታስቡት መንገድ ዋጋችሁ እንድትላበሱ ኃይል እንደሚሰጧችሁ ተስፋ አድርጋለሁ። አስታውሱ፣ የማይረሱ ግንኙነቶችን የመፍጠር ኃይል ያለው በውስጣችሁ ነው። ወደዚያ ኃይል ለመግባት ጊዜው አሁን ነው እና የሆናችሁትን አስደናቂ ሴት ዓለም እንዲያደርጉ ለሁላችሁም መልካሙን ሁሉ እመኝላችኋለሁ። ቪዲዮን ላይክ ማድረግና ሰብስክራይብ ያላደረጋችሁ ሰብስክራይብ ማድረግ እንዳትረሱ። ስለተከታተላችሁኝ አመሰግናለሁ። ሰላም ቆዩልኝ።